ሰበር ዜና በአፋር ክልልና በትግራይ ክልል አዋሳኝ የተፈጠረው ወታደራዊ ውጥረት እንደቀጠለ ነው። በትናንትናው ዕለት በከፈቱት ተኩስ የትግራይ ሰራዊት አባላት የትግራይ ሰላም ኃይል ይዟቸው የነበሩ ቦታዎችን በአፋር ክልል ገብተው መቆጣጠራቸው ተሰምቷል። የህወሓት ቡድን 6 የአፋር መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስት ክስ ያቀረበ ሲሆን የቀድሞ የህወሓት ምክትል ሊቀመንበርና ያሁኑ የአብይ አህመድ አማካሪ ሚኒስትር አቶ ጌታቸው ረዳ የሻዕቢያ አጀንዳ ነው ያሉትን ይህንን ድርጊት በመፈጸም ቀንደኞች ሜጀር ጀነራል ፍስሐ ኪዳኑና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ናቸው ብለዋል። በሌላ በኩል የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ የወረዳው ዋና አስተዳዳሪ ገልጸዋል። በዝርዝር ይደመጣል። በአማራ ክልል ምዕራብ ጎንደር፣ መተማና ሰሜን ወሎ የተለያዩ አካባቢዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰማ። የአገዛዙ ጦር በበኩሉ ባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ማድረጉን አስታውቋል። በሌትናንት ጀነራል ብርሃኑ በቀለ የሚመራው የሰሜን ምዕራብ እዝ አመራሮች በበኩላቸው በብዙ ችግሮች ምክንያት እየፈረስን አሳሳቢ ደረጃ ላይ ደርሰናል በሚል መገምገማቸውን ለጣቢያችን የደረሰን መረጃ ያመለክታል። በዝርዝር የምትሰሙት ሌላኛው ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ትዕዛዝ መስጠታቸው ተነገረ። በአዲሱ የመንግስት ሰራተኞች በጀት ላይ ጉድለት ማጋጠሙን ተከትሎ የተሰጠ ትዕዛዝ ነው። ትዕዛዙ ደግሞ እንዲጣራ የሚል ነው። በዝርዝር ይዘነዋል። በሌላ ዜና ህወሓት አፋር ሲገባ ፋኖ ኦሮሚያና ሱዳን ድንበር ገባ። የአገዛዙ ኃይል በፋኖና ህወሓት ኃይሎች በገዛ ቀጠናው አይቀጡ ቅጣት ተቀጥቷል። ህወሓት በይፋ ጦርነቱን ጀምሯል። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የቻናላችን ቤተሰቦች ከአማራ ኪንግ የምሽቱን መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ተደራሽነታችን እንዲሰፋ አግዙም። በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል ምዕራብ ጎንደር፣ መተማና ሰሜን ወሎ የተለያዩ አካባቢዎች በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰምቷል። የአገዛዙ ጦር በበኩሉ ባህር ዳር ከተማ ዙሪያ ከፋኖ ኃይሎች ጋር ውጊያ ማድረጉን አስታውቋል። በሌትናንት ጀነራል ብርሃኑ በቀለ የሚመራው ሰሜን ምዕራብ እዝ አመራሮች በበኩላቸው በብዙ ችግሮች ምክንያት እየፈረስን አሳሳቢ ደረጃ ላይ ደርሰናል በሚል መገምገማቸውን ለጣቢያችን የደረሰው መረጃ አጋልጧል። በዛሬው ዕለት ጥቅምት 27 2018 ዓ.ም ከጠዋት ጀምሮ በምዕራብ ጎንደር ዞን መተማ ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የጣቢያችን የፋኖ የመረጃ ምንጮች ተናግረዋል። ኢትዮጵያና ሱዳን በሚዋሰኑበት የመተማ ቀጠና ባለፉት ቀናት የነበረው ውጊያ ቆም ብሎ የነበረ ቢሆንም ዛሬ እንደገና ማገርሸቱን የታወቀው ዛሬ በመተማ ወረዳ ሽመለ ጋሪያና ጓንግ ከባድ ውጊያ መቀስቀሱ ሲታወቅ ከምዕራብ ጎንደር ዞን ዋና ከተማ ገንዳ ውሃ አቅራቢያ ደግሞ የደፈጣ ጥቃት መከፈቱን የመረጃው ምንጮች ተናግረዋል። የአገዛዙ ጦር ከመተማ ዮሐንስ ከተማ ተነስቶ ጣሊያን ድልድይ በተባለ አካባቢ የጓንግ ወንዝን ለማቋረጥ ሲሞክር በፋኖ ኃይሎች ተኩስ ተከፍቶበት ውጊያ ተቀስቅሷል። በጓንግ ወንዝ አካባቢ በተደረገ ውጊያ የአገዛዙ ጦር ከፍተኛ ጉዳት አስተናግዷል። እንዳሰበው ጓንግ ወንዝን ሳይሻገር ወደ ኋላ ለመሸሽ ተገዷል ሲሉ የፋኖ የመረጃ ምንጮች አረጋግጠዋል። በተመሳሳይ በዛሬው ዕለት ከጠዋት ጀምሮ በመተማ ወረዳ ሽመለ ጋሪያ ከተማ አካባቢ በከባድ መሳሪያ የታገዘ ውጊያ ቀጥሏል ሲሉ ነው የመረጃው ምንጮች የተናገሩትም። አገዛዙ ከጥቅምት 25 2018 ዓ.ም ጀምሮ ከአርማጭሆ ቀጠና በርካታ ጦር ማንቀሳቀሱን መዘገባችን የሚታወስ ሲሆን ጦሩ ኢትዮጵያና ሱዳን የሚዋሰኑባቸው አካባቢዎችን ከፋኖ ለማስለቀቅ ውጊያ ከፍቷል። የፋኖ ኃይሎች በበኩላቸው በአንደኛው አቅጣጫ ያገዛዙ ጦር ጓንግ ወንዝ ላይ ሳይሻገር በውጊያ መመለሳቸው ሲታወቅ፣ ሽመለ ጋሪያ ላይ ደግሞ ከባድ ውጊያ እየተደረገ መቀጠሉ ነው የታወቀው። በወረዳው ሽመለ ጋሪያ
አካባቢ የተቀሰቀሰው ከባድ ውጊያ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የቀጠለ በመሆኑ በውጊያው የደረሰውን ጉዳት ለጊዜው በዝርዝር ማወቅ አልተቻለም ሲሉ የመረጃው ምንጮቻችን ይፋ አድርገዋል። በተመሳሳይ መረጃ ፋኖ ኦሮሚያ ክልል ድረስ ዘልቆ ጥቃት መፈጸሙ ታወቀ። የመከታው ማሞ የፋኖ ጦር ከሽመልስ አብዲሳ ጦር ጋር በኦሮሚያ ክልል ጨፌ ወረዳ መፋጠጣቸው ተነገረ። ከአዲስ አበባ በቅርብ ርቀት በምትገኘው ጨፌ በምትባል የኦሮሚያ አካባቢ በዛሬው ዕለት ከጠዋት 2 ሰዓት ጀምሮ በነበረ ውጊያ ያገዛዙ ኃይል በፋኖ ጦር ድባቅ ተመቷል። በዚህ ጨፌ በተባለች አካባቢ አገዛዙ እንደ መሳሪያ ዲፖ ማከማቻነት ሲጠቀምበት የነበረ ሶፊ ቀበሌ ላይ የነበረ ማዘዣ ጣቢያ በፋኖ ሲመታ በውስጡ የነበሩ በርካታ መሳሪያዎች ከጥቅም ውጪ መሆናቸውን የመሳሪያ ማከማቻው ዲፖ መቃጠሉንም የአካባቢው ምንጮች ገልጸዋል። ማከማቻ ግቢው ውስጥ የነበረ ዙ 23 የጫነ ኦራል ተሽከርካሪም መጋየቱ ነው የተነገረው። በግቢው ውስጥ በዋርድያ ላይ የነበሩ ያገዛዙ ወታደሮችና ሚሊሻዎችም ተገድለዋል ነው የተባለው። ከዚህ ጥቃት በኋላ እነ ሽመልስ አብዲሳ አስቸኳይ ስብሰባ ለነገ የጠሩ ሲሆን ከሰሞኑ የፋኖ ኃይሎች በኦሮሚያ እየፈጸሙት ስላለው ጥቃት አጀንዳ መያዛቸው ተነግሯል። የሸኔ ኃይሎችም ከአዲስ አበባ ከ30 እስከ 20 ኪሎ ሜትር ባነሰ መታየታቸው አንዱ አጀንዳ እንደሚሆን ታውቋል። በአፋር ክልልና በትግራይ ክልል አዋሳኝ የተፈጠረው ወታደራዊ ውጥረት ዛሬም ተባብሶ እንደቀጠለ ነው። በትናንትናው ዕለት የትግራይ ኃይሎች በከፈቱት ተኩስ የትግራይ ሰራዊት አባላት የሰላም ኃይል ተብሎ የሚጠራው ኃይል ይዟቸው የነበሩ ቦታዎችን ተቆጣጥሯል ተብሏል። የህወሓት ቡድን 6 የአፋር መንደሮችን በጉልበት ተቆጣጥሯል ያለው ደግሞ የአፋር ክልል መንግስት ነው። በሌላ በኩል አሁን ላይ የአብይ አህመድ አማካሪ ሆነው የሚያገለግሉትና የቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ጉዳዩን የሻዕቢያ አጀንዳ ነው ያሉ ሲሆን 2 ወታደራዊ ኃይሎችን ጠቅሰው እነሱ ናቸው እያስፈጸሙት ያሉት በማለት ከሰዋል። ከትግራይ ሰራዊት አባላት ራሳቸውን በመነጠል ራሳቸውን የትግራይ ሰላም ኃይል በሚል በአፋር ያደራጁ ታጣቂዎች ላይ ትላንት እርምጃ ወስደዋል ነው የተባለው። ጣቢያችን ከመረጃ ምንጮቹ እንዳረጋግጠው የትግራይ ሰራዊት አባላት ወደ አፋር ክልል በመግባት የትግራይ የሰላም ሰራዊት ይንቀሳቀስባቸው የነበሩ ካምፖችና መጠነኛ ምሽጎችን አስለቅቀው ተቆጣጥሯል ተብሏል። ሰራዊቱ በተኩስና ካለ ተኩስ በአፋር ክልል ስር ከትግራይ ጦርነት ለመክፈት የተዘጋጁ ኃይሎችን በትኖ ቦታዎችንና ካምፖችን ተቆጣጥሯል ያሉ ሲሆን እነዚህ ቦታዎች እስከ ዛሬ ድረስ በትግራይ ሰራዊት ቁጥጥር ስር ይገኛሉ ነው የተባለው። ይህንን ክስተት በተመለከተ ትናንት ምሽት መግለጫ ያወጣው የአፋር ክልል የብልጽግና አስተዳዳሪ የህወሓት ቡድን አፋር ክልል ወሰንን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሮ ይገኛል ሲል ከሷል። በመግለጫው የህወሓት ቡድንን ከድርጊቱ በአስቸኳይ ካልተቆጠበ ራስን ከውጫዊ ጥቃት የመከላከል ኃላፊነቴን እወጣለሁም ነው ያለው። ጠብ አጫሪና ከጥፋቱ የማይማር ሲል የጠራውን የህወሓት ቡድንን ረቡዕ ጥቅምት 26 2018 ከምሽቱ 1 ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል በማለት ወንጅሏል። ሚዲያችን ከአካባቢው ነዋሪዎች እንዳረጋገጠው የተኩስ ልውውጡ የተካሄደው በጀነራል ታደሰ ወረደ የሚመራው የትግራይ ሰራዊትና ከክልሉ አኩርፎ በወጣው በጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ በሚመራው የትግራይ ሰላም ሰራዊት መካከል ነው። ነገር ግን በትግራይ ሰራዊት በሞርተርና በከባድ መሳሪያዎች ድብደባ ተፈጽሞባቸዋል የተባሉ አካባቢዎች በአፋር ክልል ዞን 2 መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች ናቸው። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ዛሬ ከሰዋል።
የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ ከባድ መሳሪያ ተኩስ ከፍተዋል በማለት ትናንት ምሽት መግለጫ አውጥቶ ነበር። የወረዳው ዋና አስተዳዳሪ የሆኑት አቶ አብዱል ሼክ በራሂ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወሳኝ ቦታ በመያዝ ወደ ተኩስ እንቅስቃሴ ገብቷል ሲሉ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂው ቡድን ቦታ እየያዘ ሄዷል። ከዚያም ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይሉ ገብቷል ብለዋል። ታጣቂው ኃይል 6 በዚያ አካባቢ መንደሮችን ይዟል። ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለ ጉቢ፣ ሚልኪ፣ ጎረአይ፣ ጉላ ዲዳና ዳልጊና የተባሉ መንደሮች ናቸው። በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳኔ ጥያቄ ቀርበዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት፣ አሃዛ፣ ደስአ፣ ወጀራትና ገረባገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ አገውና ደደረባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንዲያውም እንጠያየቅ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ የተቆጣጠርነው የሄድንበት ቦታ የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀነራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ውንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማስመልከት እሁድ ጥቅምት 23 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ ትዕዛዝ መስጠታቸው ተነገረ። በአዲሱ የመንግስት ሰራተኞች ጭማሪ በጀት ላይ ጉድለት ማጋጠሙን ተከትሎ የተሰጠ ትዕዛዝ ነው ተብሏል። ትዕዛዙ ደግሞ እንዲጣራ የሚል ነው።
የብልጽግናው አገዛዝ ባለፈው ዓመት መጨረሻ ለመንግስት ሰራተኞች 160 ቢሊዮን ብር ጭማሪ አድርጌያለሁ ሲል መግለጹ የሚታወስ ነው። ያ የደሞዝ ጭማሪ ከሰራተኛው እጅ ሳይገባ ግን ወጫቸው ከደሞዙ በላይ ሆኗል። ከወራት በፊት በዋናነት በጤና ባለሙያዎች በአጠቃላይ ደግሞ በሰራተኞች የተፈጠረ ግፊት ስጋት ውስጥ የጣለው ብልጽግና ከ20 እስከ 80 በመቶ ጭማሪ አደረግኩ ማለቱ ይታወቃል። የመንግስት ሰራተኞች የደሞዝና የአበል ክፍያው መመሪያ ከተላለፈ በኋላ ካለፈው ወር ጀምሮ ለፌዴራል ተቋማት እየተተገበረ ይገኛል። ይሁን እንጂ በክልሎች ጭማሪውን ለማድረግ የተላከው ገንዘብና የሰራተኞች ቁጥር ጋር የሚጣጣም ሳይሆን ቀርቷል። ከዚህ ጋር በተያያዘ ከሰሞኑ መግለጫ ያወጣው የአሻድሊ ሐሰን አስተዳደር የበጀት እጥረት ያጋጠመው በእኛ ክልል ብቻ አይደለም ይላል። አብይ አህመድም ጉዳዩ እንዲጣራ የሚል ትዕዛዝ መስጠታቸው ታውቋል። ክቡራትና ክቡራን አድማጭ ተመልካቾቻችን ከአማራ ኪንግ ሚዲያ ለዚህ ሰዓት ያዝናቸው መረጃዎች እነዚህ ነበሩ። በያላችሁበት መልካም ጊዜ ተመኘን።